ጤና ይስጥልኝ እንደምን ዋላችሁ እንደምን አመሻችሁ እቺ ውሻ ሻርፕ ናት አይ ላቭ ማይ ዶግ ኤኒዌይ ዛሬ የምናወራው ጉዳይ የትግራይ ህዝብ አብዛኛውን እኔ በጅምላ መፍረድ አልፈልግም ነገር ግን አዝማሚያው ግን ሊያናግርም እንደዛ የሚችል ሁኔታ ነው በነገራችን መካከል እዚህ ያው በሎስ አንጀለስ ውስጥ እንደማያው ከሆነ የትግራይ ተወላጅ የሆኑት በጣም የልብ የተሰማቸው አሉ በጣም ጨዋም አሉ በጣም አስተዋይም አሉ ግን ኮምፔር ማድረግ ሲጀምር በኃይለ ሥላሴ ጊዜ ወይም የኃይለ ሥላሴ ዝርያ የነበረ ሰው አገር ቆይ ትገባለህ ብሎ ሌላ ሰው ላይ ሲዝት ሰምቶ አይታወቅም ነኝ ያው እንግዲህ ተፈሪ በንቲም መሪ ነበር ከዚህ በፊትም ሌሎች መሪዎች አሉ መንግስቱ ኃይለማርያም መሪ ነበር በሱ ጊዜ ማንም ሰው ሲናገር በኢትዮጵያዊነቱ ይነጋገራል እንጂ በሱስ የሱ ቢሎንግ የሚያደርጋቸው ብሔረሰቦች ሌላውን ቆይ አገር ትገባለህ ብሎ የመንግስቱ ዝርያ ስለሆነ የሚፈክሩበት ጉዳይ ምንም አልነበረም ይሄ እኮ በጣም የሚገርም ነው አሁን ከአንድ ትግራይ ሰው ጋር የተጨቃጨቀ እንደሆነ አንድ ሰው ወይንም ደግሞ ጸባይ ያዘ እንደሆነ ወይም በአፍላፊ ንግግር የተነጋገሩ እንደሆነ የትግራይ ሰው የሆነው ሰው አብዛኛውን ጊዜ የሚቀድመው ምንድነው ቆይ ኢትዮጵያ ተገባታለህ የሚል ነገር ነው እንዴ ወይ ጉድ በጣም ነው የሚገርመው እንዴ እኔ በጣም ጥሩ ጓደኛ ነበርኝ የተፈሪ በንቲ ልጅ ፋሲል ይባላል ከዚህ በፊት ማውርቻላችኋለሁ አባቱ በተመረጠበት ጊዜ እንግዲህ የመሪ ልጅ ነው ጓደኛዬ ነው እና ዛን ጊዜ ማንም ሰው የገዛ ብሔሩ ሲሾም ደስ ይለዋል ኦፍ ኮርስ ዋይ ናት ማንኛችንም ደስ ይለናል ግን ከዛ በተረፈ ብዙ ምን ጨማለቀበት ጉዳይ ሊኖር አይገባም ስለዚህ እሱ ምን አለኝ እንዴ ስማ እኔ አላወኩኝም እውነት ለመናገር አባቱ ጀነራል ነው አውቃለሁኝ ግን እንደተሾሙ እሳቸው ሆኖ ሌላ ሴት ሾማ አላውቅም እሱ ግን ነገሩ ገብቶታል ያውቃል ከምንም አልቆጠረውም ነገሩ ከምንም እና የኦሮሞ ሰዎችን አታፋሪ ባንቲ ምናምን ያሉ በአባሬ መንገድ ላይ እየጨፈሩ ሲሄዱ እኔና እሱ ባጥር በኩል ቁጭ ብለን እናይ ነበር ተማ ፋሲል አልኩት ያንተ አባት ናቸው መሰለኝ የተመረጡት ተፈሪ ባንቲ ምናምን እያሉ ነው የሚዘምሩት የሚዘፍኑት ስለው ጊዜ ባክህ ደግሞ ሌላው ነገር ሲሾም ያም ደግሞ እንደዛ ይጨፍራል የተለመደ ነው ምናምን ብሎ የገዛ የተፈሪ ባንቲ ልጅ ሳይል አልወሰደም በጣም እኮ የሚገርም እኮ ነው እነኚህ እኮ መለስ ዜናዊ መሪ ስለሆነ ወይንም ደግሞ አሁን ኢህአዴግ አብዛኛው የትግራይ ባንዳ ነው የትግራይ ጋንግ ነው የያዘው ሀገሩ ስለዚህ ምን ሆነ ከአንድ ሰው ከአንድ ትግራይ ሰው ጋር ሲጨቃጨቅ ወይም ሲናገር ወይም ክፉ ሲመላለስ ወይም አለመግባባት እንኳን ያለ እንደሆነ የትግራይ የሆነው ሰውዬ ቆይ አዲስ አበባ ትገባታለህ ብሎ ይዝቱበታል አረ በጣም ነው የሚገርመው እና ምንድነው ነገሩ ያንን ያህል የልብ ተሰምቷቸዋል እኔ የፈለኩትን ብናገር ዋና ይሄን ልናገርበት የፈለኩበት ነገር ይሄ ነው እኔ የፈለኩትን ነገር ብናገር በትግሬነቴ ለትግሬ ሰው ለሆነ እዛ የፖሊስ ባልደረባም ይሁን የመንግስት ሹምም ይሁን whatsoever ይሄንን ነገር ያንተን ስም ጠቅሼ ይሄን ነገር እንዲብዬ የተናገርኩ እንደሆነ ማንም እውነትም ሆነ ውሸትም ብናገር አንተ ላጠቃህ እችላለሁ የሚል የልብ መሰማት ነው በጣም ባለጌዎች ናቸው እንዲህ የሚያደርጉ ሰዎች በጣም ባለጌዎች ናቸው አንደኛው ምንድነው ነገሩ እንደዚህ አይነት ነገር ኮንታሚኔትድ ያደርጋል ብዙ ጊዜ አንዱ እንደዚህ ሲል አንዱ ሌላውም እንደዚህ ሲል ምናምን ነገሩ እየሰፋ ኤፒዴሚክ ነገር ነው እና ብዙ የትግራይን ህዝብ በሌላ ሰው ዘንድ በተለየ አስተያየት በጥላቻ መልክንም እንዲታይ ያበቃው ይሄ እንደዚህ አይነት ባለጌዎች መካከል በመኖራቸው ነው ብዬ ነው የምገምተው ስለዚህ ጊዜያዊ ነገር አለ ይሄ ህይወትም ጊዜያዊ ናት እንኳን
እንኳን አንድ መሪና ህይወትም የገዛ ህይወትም ጊዜያዊ ናት። ስለዚህ ብዙ መደንፋት አያስፈልግም። ናፖሊዮን ወድቀዋል፣ ሂትለር ወድቀዋል፣ ባቢሎን ወድቀዋል፣ ሮማውያኖች ወድቀዋል 3-4 ጊዜ። መንግስቱ ኃይለማርያም እስከ አፍንጫው የታጠቀው ወድቀዋል። ሳዳም ሁሴን እንደዚህ ጉራ እስቲ ንኩኝ ምናምን የሚለው ወድቀዋል። ጋዳፊ እንደዛ የሚደነፋ የነበረው ወድቀዋል። አይሰራም። ይሄ ድንፋታችሁ ይቅር። እናንተ ባለጌ የሆናችሁ በትግራይ ስም እንደዚህ ክፉ የምትናገሩ ሰዎች ካላችሁ ፕሊዝ ሰው ሁሉን ነገር በአጠቃላይ እንዲያየው አትገፋፉት። ቆይ አዲስ አበባ ትገባለህ ብሎ ፉከራ ምንድን ነው? እዚህ ቁጭ ብሎ እኮ ፕሬዚዳንት የሆነ መሰለው ማዘፋከር። እንዴት አይነት ዕዳ ነው እባካችሁ! በጣም እኮ ነው የሚገርመው። እኔ የሆነ ክሊፖችንም አይቻለሁ። ቆይ አዲስ አበባ ትገባለህ፣ ሴቶቹ ራሳቸው አፋቸው እኔ እንጃ እንትናቸው መተማመናቸው፣ ትገባታለህ ምናምን ይመጡና ቪዲዮ ያነሱሃል ምናምን ሄደን እናሳብቃ። እንደዚህ የእናንተ መንግስት ምን አይነት መናኛ የማይረባ የራሱ ሎጂክ የራሱ አንደርስታንዲንግ የሌለው ጀጅመንት የራሱ የሌለው ሰው ባለው ለክፋት ሁልጊዜ አንደኛ እንደሆነ ነው የምትናገሩት ያላችሁ። እኔ ተናግሬ አስጠቃለሁ ብለህ ያልከኝ እንደሆነ how stupid is the government you are telling me practically ለእኔ አስተሳሰብ እንደዛ ነው። ፍርደ ገምድል እንደሆናችሁ ክፉዎች እንደሆናችሁ ነው የምትናገሩት ያላችሁ። ይሄን ነገር በምትናገሩ ጊዜ ቆይ ያሳያለሁ አዲስ አበባ ትገባታለህ ማለት አንተም ዲያስፖራ ነህ እዚህ ቁጭ ብለህ፣ ነገር ግን ሌላው ኢትዮጵያዊ ምንም አይደለም። አንተ የተናገርከው ከአንተ አፍ የወጣ ነገር ታማኝነት አለው፣ ምክንያቱም አንተ የትግሬ ተወላጅ ስለሆንክ ማለት ነው። እና እዛ የተቀመጠው የትግሬ ተወላጅ ደግሞ how stupid he is አንተን የሚሰማ እና ምናልባት ምንም ያላደረገን ሰው ወስዶ ማንገላታት ሲጀምር how stupid this government is. This is how stupid it is. corrupted የሆነ ገቨርንመንት ስቱፒድ የሆነ ገቨርንመንት መሆኑን የምታውቁት በዚህ ነው። የሆነ ሲቲዝን ተነስቶ ቆይ አዲስ አበባ ትገባለህ ብሎ ሲፎከረ እንደሆነ is practically he's telling me, defining me, this government is so stupid he can listen whatever I am telling him because they are dumb, because I can manipulate them the way I want it ብሎ ነው የሚነግረኝ ያለው። fucking bitches. ሁሉ ድንፋታት እንደ ጎማ ትተነፍሳለች። trust me ጥሩ አይደለም። ምስኪን ደሃ ኩበት እየለቀመ የሚኖር ገና ምንም ነገር ያላየ የትግራይ ህዝብ አለ። ያንንም እንዲጠላ አታደርጉት። ምስኪን ነው፣ እዛ ምንም አያውቅ። እንደናንተ ልቅ ባለጌ የሆነ አንዳንዶቻችሁ በጣም ባለጌዎች ስለሆናችሁ እንደዚህ አይነት አስተሳሰብን ጠቅላላ የትግራይ ህዝብ በዛ አይነት ደረጃ አድርጋችሁ አታስቀምጡት። because you are fucking idiots. ስለዚህ ሪስፔክት አድርጉ። የራሳችሁን ሪስፔክት ስታደርጉ ነው ኤትኒሲቲያችሁ ሪስፔክት የሚሆነው። ቆይ አሳይሃለሁ አዲስ አበባ ትገባታለህ። እንዴ መቀሌ ቢገባ ምን ልታደርጉት ነው እናንተ? ልታርዱት ነው። ቆዳውን ከነ ህይወቱ ልትገፉት ነው ማለት ነው። how stupid it can be this thing. ይሄ ምንም ሊገባኝ አልቻለም። ይሄ እነኚህ ሰዎች መቼ ሞተው መርዶ በተነገረኝ I swear to God እኔ ምንም እንደዚህ ነገር አልመኝም፣ ግን እነኚህ በቃ ሆነሽ ቢቢ ነገሰች ማለፋከር ይሆን anyway I don't know man. These people they have to go. እግዚአብሔር ይወስዳቸው። ሌላ ሰው በሌላ ነገር አይደለም። እግዚአብሔር ቢወስዳቸው አንድ ቀን ውስድ ቢያደርጋቸው ደስ ይለኛል። በቃ እልል ነበር ምለው።
I hate them በቃ ይሄ እኔ እነሱ ላይ ያለኝ ሄት ከትግራይ ህዝብ ጋር በፍጹም አይገናኝም። ምን ያህል nothing to do with ትግራይ people መጠላበት ጉዳይ የለኝም። ግን እንደዚህ አይነት ኢዲየቶችን እና እዛ መንግስት ውስጥ ተቀምጠው they are fucking doing so many stupid things. I hate them. It's my personal. I hate them. Like, I never hate anybody practically, actually. I hate these people. Fucking bitches. Fuck that shit, man. These are stupid bitches. Motherfuckers.